ሞባይላችሁ ዳታ ቶሎ ቶሎ የሚጨርሰው ለምን ይመስላችኋል? ቲክቶክ እየተጠቀማችሁ ፌስቡክ፣ ኢሞ፣ ቴሌግራም የራሳቸውን ዳታ ይቆጥራሉ ሳትከፍቷቸው ማለት ነው። ዳታችን ቶሎ ቶሎ እንዳያልቅ እንዴት እንደምናስተካክለው አሳያችኋለሁ። ወደ ቪዲዮ። ውድ የሸሽቴክ ቤተሰቦች ዳታችሁ ቶሎ ቶሎ የሚጨርስባችሁ ከሆነ በዚህ ቪዲዮ 3 መፍትሄዎች አስቀምጬላችኋለሁ። ከሶስቱም አንዱ መርጣችሁ ዳታችሁ ቶሎ ቶሎ እንዳያልቅ ማድረግ ትችላላችሁ። የመጀመሪያው ሴቲንግ፣ ስልካችን ጋር ሴቲንግ እንሄድና ሴቲንግ ፈልገን እንደዚህ አድርገን እንከፍታለን። ከዛ እንደምታዩት ሴቲንግ ኮኔክሽን ውስጥ እንገባና ኮኔክሽን የሚለውን ተጭነን ማለት ነው። ከዛ ዳታ ዩዞች የሚለውን እንጫናለን። አሁን እዚህ ጋር ስታዩት ሞባይል ዳታ ዩዞች ይላል። ይሄው እንደምታዩት ይሄ ነው የኔ ሞባይል ዳታ ዩዞች። እንደዚህ ወደ ታች ወደ ላይ ስታደርጉት ከላይ ያሉ አፕሊኬሽኖች እንደምታዩቸው ሪስትሪክት ናቸው። እንደምታዩት ከባይናንስ በታች ያሉ ግን ሪስትሪክትድ አይደሉም። ስለዚህ እያንዳንዱ አፕሊኬሽን እንደዚህ እንከፍትና ይኸው እንደምታዩት ከላይ ባክግራውንድ ዳታ ኦን ነው። ስለዚህ ኦፍ ማድረግ አለብን። ይሄንን እንደምታዩት ይኸው ኦፍ አረኩት። በመቀጠል ፌስቡክ ላይ እንሄድና ይኸው እንደምታዩት ኦፍ አረገዋለሁ። ቢድሜትም ኦፍ። እነዚህ ዳታዎች ይዋቸው በጣም ብዙ ነው የበሉብኝ ማለት ነው የቆጠሩብኝ። ስለዚህ እንደዚህ አድርገን እያንዳንዱ አፕሊኬሽን እየወረድን ኦን መሆኑን ኦፍ ማድረግ አለብን ማለት ነው። እንደምታዩቸው በጣም ብዙ አፕሊኬሽኖች አሉ የኔ ኦፍ ያልሆነ ማለት ይሄ ስልክ የምጠቀምበት። እዚህ እንደዚህ አድርገን እያንዳንዱ አፕሊኬሽን ወደ ታች እየወረድን እያንዳንዱ ባክግራውንዱ ኦፍ እንዲሆን ባክግራውንድ ዳታው ማለት ባክግራውንድ ዳታ እንዴት መሰላችሁ? ለምሳሌ ቲክቶክ ከፍታችሁ እየተጠቀማችሁ ለምሳሌ ቪዲዮ ኤዲተር ካለ ፌስቡክ፣ ቴሌግራም፣ ኢሞ ምናምን የየራሳቸው ይቆጥራሉ ማለት ነው ሳንከፍታቸው ሳንነካቸው። ስለዚህ ዳታችን እንደዚህ ነው እየባከነ ያለ ማለት ነው። መሆን ያለበት ቲክቶክ ስንጠቀም ቲክቶክ ብቻ መቁጠር አለበት፣ ፌስቡክ ስንጠቀም ፌስቡክ ብቻ መቁጠር አለበት ማለት ነው። ውድ ተመልካቾቼ ይህ የመጀመሪያው ዘዴ ሲሆን፣ ሁለተኛው ደግሞ ምንድነው የምንጠቀመው አፕሊኬሽን። ለምሳሌ ፌስቡክ ላይ ለምሳሌ ፌስቡክ ውስጥ ገብተን እንደዚህ ሶስት ሰረዙ ላይ ገብተን ምናደርጋለን ዳታ ሴቭ እናደርገዋለን። ምክንያቱም ዳታችን ዝም ብሎ እንዳይባክን ነው። ስለዚህ ዳታ ሴቨር የሚለው እንደምታዩት ኦን እናደርገዋለን። እሱ ማለት ዳታ ሴቨር በራሱ ሴቭ ያደርግልናል ማለት ነው። ይኸው ደግሜ ልንገራችሁ፣ ዳታ ሴቨር እንደምታዩት ኦን አድርጌዋለሁ እኔ። ኦን ስታደርጉት እንደዚህ ይመጣላችኋል። ይሄ ዲስፕሌይ ምናምን ነው። እሱን ተውት፣ ኦን ብቻ አድርጉት። ፌስቡክ ላይ ብቻ ሳይሆን ሌሎች ዩቲዩብ ላይ ለምሳሌ እንግባና እንደዚሁ ዩቲዩብ ላይም ዳታችን ሴቭ እናደርገዋለን ወይም ሴቭ እንዲያደርግልን እናደርገዋለን። ዩቲዩብ ላይ እንደምታዩት አሁን ላይ የሴቲንግ ምልክት አለ ላይ ይኸው እንደምታዩት ኮርነር ላይ ማለት ነው። ስለዚህ እሱ ጋር ገብተን ዳታ ሴቭ የሚለው ዳታ ሴቪንግ እንደምታዩት 3 ሰረዝ ያለበት ማለት ነው። እሱን ሴቭ እናደርገዋለን ማለት እዚህ ላይ ያለው ከታች ይኸው ወደ ላይ ላውጣውና ይሄው ይሄ ማለት ነው። ስለዚህ ኦን እናደርገዋለን። ኦን አደረግነው ማለት እያንዳንዱ ብዙ ነገሮች ነው ኦን የሚሆኑ ይሁን ብቻ ሴቭ ያደርግልናል ማለት ነው። ተመልካቾቼ በእነዚህ ሁለቱ ስቴፖች ዳታችን ሴቭ አልሆነም ወይም ስልካችሁን አሁንም ዳታ እየጨረሰብን ነው የምትሉ ከሆነ ሶስተኛ አማራጭ አለን። ሶስተኛው አማራጭ ከነዚህ ሁለቱ አማራጮች ይለያል። ምንድነው? አፕሊኬሽን ነው። አፕሊኬሽን ነው የምናወርደው ከፕሌይ ስቶር ጋር እንሄድና እዚህ ጋር ኔት ጋርድ ብለን እንጽፋለን። ኔት ጋርድ አፕሊኬሽን የሚባል አለ። እሱን አፕሊኬሽን እናወርድና ፌስቡክ ስንጠቀም ለፌስቡክ ብቻ ነው የሚሰጠው። ዩቲዩብ ስንጠቀም ለዩቲዩብ፣ ቲክቶክ ስንጠቀም ለቲክቶክ። ይሄው እንደምታይ አፕሊኬሽኑ ይሄው ይሄ ሁለተኛ ላይ ያለ ነው። እሱን አፕሊኬሽን ይሄ ማለት ነው እናወርደዋለን። አውርደን ኢንስታል አድርገን ከዛ እንከፍተዋለን ማለት ነው። ስለዚህ በቃ ሪስትሪክት ያደርግልናል ማለት እያንዳንዱ ለራሱ ብቻ ነው የሚጠቀመው። ለሌሎች ለባክግራውንድ አፕሊኬሽኖች ምንም ዳታ አይቆርጥም ማለት ነው። ስለዚህ ውድ ተመልካቾቼ እነዚህ ሶስቱም ተጠቅማችሁ ዳታችሁ ሴቭ አድርጉት። እንድሰራላችሁ የምትፈልጉት ቪዲዮ ካለ ኮሜንት ላይ ጻፉልኝ። ተመልካቾቼ ለዛሬ የነበረኝ ቪዲዮ ይህን ይመስላል። በሌላ ቪዲዮ እስክንገናኝ ቻው፣ ቸር ሰንብቱ።